በፍጹም ልትሰሩት የማይገቡ ስህተቶች። ለሰዎች ሁለተኛ እድል ደጋግማችሁ መስጠት። ሰዎች ማንነታቸውን አንዴ ካሳዩአችሁ እመኗቸው። ይቀየራሉ ብላችሁ ደጋግማችሁ እድል መስጠት ለበዳዮቻችሁ ተጨማሪ ጥይት እንደመስጠት ነው። ጊዜያችሁና ትዕግስታችሁ በጣም ውድ ናቸው። ለማይገባቸው ሰዎች አታባክኑ። አንዴ ክህደትን ወይም ንቀትን ካሳዩአችሁ ሰዎች ራቁ። ለራሳችሁ የምትሰጡት እድል ለሰዎች ከምትሰጡት ይበልጣል። በስሜት መነዳት። ጠንካራ ሰው ማለት ስሜት የማይሰማቸው ማለት አይደለም። ስሜታቸውን የሚገዙ ማለት ነው። በትንሽ በትልቁ የምትቆጡ፣ የምታለቅሱ ወይም የምታማርሩ ከሆነ ሰዎች በቀላሉ ሊያሸንፏችሁ ወይም ሊቆጣጠሯችሁ ይችላሉ። ውስጣዊ መረጋጋታችሁን አዳብሩ። ምላሽ ከመስጠታችሁ በፊትም አስቡ። ስሜታችሁን ተመልካች እንጂ ተገዢ አትሁኑ። ለሰዎች ስሜት ኃላፊነትን መውሰድ። አንድ ሰው ሲከፋ ወይም ሲቆጣ እኔ ምን አጥፍቼ ይሆን ብላችሁ መጨነቅ። የሰዎች ስሜት የራሳቸው ምርጫና ውጤት እንጂ የእናንተ የቤት ስራ አይደለም። ሰዎች እንዲቀየሟችሁ ፍቀዱላቸው። እናንተ ትክክለኛውን ነገር እስካደረጋችሁ ድረስ ሌላኛው ሰው መከፋትም ይሆን ምንም መሆን የእናንተ ጭንቀት ሊሆን አይገባም። ውበትን ብቻ እንደ ትልቅ መሳሪያ ማየት። ውበት በጊዜ ሂደት የሚረግፍ አበባ ነው። አይምሯችሁ ባዶ ከሆነና ውስጣችሁ ጠንካራ እውቀትና ክህሎት ከሌለ ውበታችሁ ብቻ የትም አይደርሳችሁም። ስለዚህ አይምሯችሁን ገንቡ። እውቀት፣ ጥበብና ስብዕና በጊዜ ብዛት የማይከስምና ማንም ሊቀማችሁ የማይችል ትልቅ እውነተኛ ሀብታችሁ ነው። ለራሳችሁ መጥፎ ነገርን መናገር። አይምሯችሁ እናንተ የምትናገሩትን ያምናል። አልችልም፣ እኔ እድለኛ አይደለሁም፣ ወይ ደግሞ እኔ ለማንም አልሆንም የሚሉ ቃላትን በራሳችሁ ላይ የምትጠቀሙ ከሆነ ራሳችሁን በሰንሰለት እያሰራችሁ ነው። ለጓደኞቻችሁ የማትናገሩትን መጥፎ ቃል ለራሳችሁ አትናገሩ። ራሳችሁን አበረታቱ። ራሳችሁ ላይ ደግሞ ርህራሄ ይኖራችሁ።